ሳይሆን ተቀምሜ ነው። እግዚአብሔር አንዳንዴ ቁጭ በሉ ሲላችሁ በፈረስና በሰረገላ ከቀደሟችሁ በላይ ሊያስቀድማችሁ ስለፈለገ አንዳንድ መቀመጦቻችሁ ከመሮጥ የበለጠ ትርፋማ ናት። አንዳንድ ከእጃችሁ የተወሰደ ጉዳይ አምልጧችሁ ሳይሆን እግዚአብሔር አስቀርቷችሁ ነው። ተቀድሜ ሳይሆን በሉ እስቲ ተቀምሜ ነው። ለክብር ተቀምሜ ነው በሉ። አው ይሄ አመት ላይ በር የተዘጋባችሁ ጉዳይ በአዲሱ አመት ግን እንኳን ተዘጋብኝ ለተሻለ ክብር ነው የምትሉበት ጉዳይ ይሆናል። አንድ ሰው አማኝ ካለ ጮህ አሜን ይላል። ያለፈው አመት ፌል ያረጋባችሁ ጉዳይ አዲሱ አመት ላይ እንኳን ቀረ የኔ አልነበረም እግዚአብሔር የተሻለ አይቶልኝ ነው ትላላችሁ። በጌታ በኢየሱስም አዲሱ አመት የእግዚአብሔር በጎነት ነገስታቶች ፊት ያስገባቸዋል። ኃያላኖች ፊት ያስገባቸዋል። መልካም ሰዎችን ስለናንተ እግዚአብሔር ያስነሳል። አንድ ጊዜ ዘርጉ እጆቻችሁን። እግዚአብሔር አዲሱ አመት ላይ ምርኮዬን በኃይል ይመልሰዋል በሉ። አሜን። ከፊት ያለው ዘመን የምርኮ ነው በሉ እስቲ። የምርኮ ነው በሉ እስቲ። እድል ፈንታ ይሰጠኛል በሉ እስቲ። ድርሻዬን እቀበላለሁ በሉ እስቲ። በዙሪያው አላንዣብብም በሉ እስቲ። ወደ በረከት ይገባለሁ። አዲሱ አመት ላይ እግዚአብሔር ቸርነት የሚያደርግለት ሰዋል። በሌላ አማርኛ እግዚአብሔር ሰርፕራይዝ የሚያደርገው ሰዋል። ልባርካችሁ። እግዚአብሔር ከክፉዎች መንደር መልካም ሰዎች ይስጣችሁ።